እግዚአብሔር የተመሰገነ ይሁን ስትሉ በእንግሊዘኛ ምን ብላችሁ ነው የምትጠቀሙት? እርግጠኛ ነኝ አንዳንዶቻችሁ ታንክስ ጋድ አለ፣ ታንክስ ቱ ጋድ አለ። የትኛው ትክክል ይመስላችኋል? ልጁ ወደ ቤት ተመልሷል ለማለት ስንፈልግ በእንግሊዘኛ ቋንቋ he returned back home ወይንስ he returned home? የትኛው ትክክለኛ አገላለጽ ነው? በእንግሊዘኛ ቋንቋ ብዙ ጊዜ ትክክል ናቸው ብለን የምናስባቸው አገላለጾች በተለይ እናንተ ኢንተርሚዲየት ሌቭል ላይ ብላችሁ የምታስቡ ሰዎች እነኚህ ሚስቴኮቻችሁን ዛሬ ካልቀረፋችሁ ሁሌም እንደተሳሳታችሁ ትቀጥላላችሁ ማለት ነው። ስለዚህ ይሄን ቪዲዮ እስከ መጨረሻ መከታተላችሁን እርግጠኛ ሁኑ። ሰላም እንዴት ናችሁ ቤተሰቦች? የሲምፕል እንግሊሽ ዩቲዩብ ቻናል የእንግሊዘኛ ቋንቋ ትምህርት ተከታታዮች ከቲክቶክ የመጣችሁ ከፌስቡክ ከቴሌግራም ግሩፕ በሁሉም የሶሻል ሚዲያ አማራጭ ወደ እኔ የመጣችሁ በጣም አመሰግናለሁ። በድንገትም በአጋጣሚ ተምኔሉን በማየት የገባችሁ ካላችሁ እንኳን ደህና መጣችሁ። እንግሊዘኛ ቋንቋን ከኔ ጋር በደንብ ትማራላችሁ ማለት ነው። ስለዚህ ዛሬ በደንብ አጥርተን እንድናየው የምፈልገው መሰረታዊ ነገር ቢባል እንግዲህ ካመን ኤረርስ ምንላቸው ወይንም ካመን ሚስቴክስ ብለን ምንገልጻቸዋል እነሱን በምሳሌ እያሳየው ትክክለኛ ያልሆነውን ስትጠቀሙት የነበረውን እየነገሩ ትክክለኛውን አገላለጽ በደንብ አጥርቻ ያሳያችኋለሁ ማለት ነው። ሰላም እንዴት ናችሁ? ገሬ ይባላለሁ። እንግሊዘኛ ቋንቋ ላለፉት 14 ዓመት በማስተማር በአዲስ አበባ በአዳማና በባህር ዳር ልዩ ስልጠናዎችን በመስጠት ቆይተናል። አሁን ደግሞ አሜሪካን ሀገር፣ ካናዳ፣ እንግሊዝ፣ እስራኤልና ዱባይ እንዲሁም ሌሎች ቀሪ የዓለማችን ክፍሎች ላይ በኦንላይን የፐርሰናል በግል ክላስና እንዲሁም ደግሞ በግሩፕ ለተማሪዎች እየሰጠን ያለነውን ስልጠና ወደ ሀገራችን በማምጣት ልዩ ስልጠና ባላችሁበት ቦታ ከየትኛውም ጫፍ የሀገራችን ክፍል ላይ ሆናችሁ እኛ ጋር ስልጠና እንድትወስዱ እድሉን አመቻችተናል። ለጀማሪዎች ለመካከለኛና ለአዋቂዎች የሚባል የተለያየ የተከፋፈለ የስልጠና መርሃ ግብር ነው ያዘጋጀንላችሁ። እንግሊዘኛ ቋንቋ ላይ የቃላት እጥረት፣ አረፍተ ነገር አያይዞ የማውራት በራስ የመተማመን ስሜትና ፕሮናንሲዬሽን ላይ ክፍተት ካለባችሁ ይህ አይነት ስልጠና በእርግጠኝነት አንድ ስቴፕ እንደሚያሻግራችሁ ተስፋ እናደርጋለን። ደግሞም እንዳትጨነቁ፣ ክፍያው እጅግ በጣም ኪስ የማይጎዳ ርካሽ የሚባል ክፍያ ነው። እሱን ለማግኘት እንግዲህ ስክሪኑ ላይ በምትመለከቱት ስልክ ቁጥር ገሬ ብላችሁ ብትደውሉ ወይንም ደግሞ ጸሐፊዎቻችን ብታገኙ ሙሉ መረጃ ማግኘት ትችላላችሁ። አሁኑኑ ደውሉልን። ምዝገባው አሁን ይጀምራል። በአዲስ ዓመት 2018ን ልዩ የእንግሊዘኛ ቋንቋ ብቃት ደረጃ ላይ ለመድረስ ወደ ዳላስ የቋንቋዎች ማሰልጠኛ ተቋም ጎራ በአካል ማለት ትችላላችሁ። አዲስ አበባ ዋናው ቅርንጫፋችን መገናኛ ከደራርቱ ህንፃ አጠገብ ሲቲ ሞል 4ኛ ፎቅ እንገኛለን። ብቃት ላለው ስልጠና እንዲሁም ደግሞ በራስ መተማመን ለሚደረግ ከፍተኛ የሆነ የእንግሊዘኛ ቋንቋ መሻሻል ሂደት ዳላስ ዋስትናውን ይሰጣቸዋል። የመጀመሪያው የሚሆነው ከመግቢያ ላይ እንደነገርኳችሁ እግዚአብሔር የተመሰገነ ይሁን ወይም ደግሞ እግዚአብሔር ይመስገን ምናምን ብላችሁ ምስጋናችሁን ለእግዚአብሔር ማቅረብ ከፈለጋችሁ ምን ብላችሁ ነው የምትጠቀሙ? ለእግዚአብሔር ማቅረብ ከፈለጋችሁ ምን ብላችሁ ነው የምትጠቀሙ? ታንክስ ጋድ ነው የምትሉት ወይንስ ታንክስ ቱ ጋድ የሚለውን ነው የምትጠቀሙ? በነገራችሁ ላይ ሁለቱ የተለያየ ትርጉም ነው ያላችሁ ይመስለኛል። አንዳንዶቻችሁ ታንክስ ቱ ጋድ እያላችሁ ነው የምትጠቀሙ። ለምሳሌ አንድ አረፍተ ነገር ልንገራችሁ። ታንክስ ቱ ጋድ ዊ ዲድ ኢት። ተመልከቱ ስክሪኑ ጋር ታንክስ ቱ ጋድ ዊ ዲድ ኢት። እንዲሁም ደግሞ ሌላኛው አረፍተ ነገር አማራጭ ታንክስ ጋድ ዊ ዲድ ኢት። ሁለቱ አንድ አይነት መልእክት ያላቸው ነው ይመስላችሁ? አይደለም። ሁለቱ የተለያየ መልእክት ነው ያላቸው። የመጀመሪያው አረፍተ ነገር ታንክስ ቱ ጋድ ዊ ዲድ ኢት ካለን ምስጋና ለእግዚአብሔር እያቀረብን ነው። ግን ምንድነው እንድንሰራው ስላደረገን ያንን ነገር እንድንፈጽም ስላደረገን እንድናከናውን ስላደረገን ታንክስ ቱ ጋድ ዊ ዲድ ኢት ምስጋናውን ለእግዚአብሔር እየሰጠ ነው ማለት ነው። ቢኮዝ ኦፍ ጋድ ማለት ነው። ግን ሊትራሊ ትርጉሙ ቢኮዝ ኦፍ ጋድ እንደማለት ነው። በእግዚአብሔር ምክንያት ነው የሰራ ነው። በሱ እርዳታ በሱ ድጋፍ ነው የሰራ ነው እንደማለት ነው። ታንክስ ቱ ጋድ ዊ ዲድ ኢት ይሆናል። ነገር ግን እግዚአብሔር የተመሰገነ ይሁን ሰራ ነው እኮ ብላችሁ ምስጋና ከሆነ ምስጋና ነው ምክንያትነትን ሳይሆን ምስጋና ከሆነ መግለጽ የፈለጋችሁት ታንክስ ጋድ ዊ ዲድ ኢት አንድ አረፍተ ነገር ነው። የመጀመሪያው ታንክስ ቱ ጋድ ዊ ዲድ ኢት የሚለው ፉል ስቶፕ አለ። ታንክስ ቱ ጋድ ፉል ስቶፕ ዊ ዲድ ኢት ሁለት አረፍተ ነገር ነው። ኦኬ ኮዙ ምንድነው? እግዚአብሔር ነው ምክንያቱ። ሁለተኛው ግን ምስጋና ስለሆነ ታንክስ ጋድ ዊ ዲድ ኢት የሚለውን ለይታችሁ በማወቅ ተጠቀሙ። ይሄ ነው የመጀመሪያው የሚሆነው። ይሄን አረፍተ ነገር እስኪ ተመልከቱት። ሌትስ ዲስከስ አባውት ዘ ፕሮብለም ስለ ችግሩ እንወያይ ማለት ነው አይደለም? ስለ ችግሩ እንወያይ። ነገር ግን ይሄን አረፍተ ነገር ብዙ ጊዜ ብትጠቀሙትም ዴፊኒትሊ ስህተት ናችሁ። ካመን ሚስቴክ ከሚባሉት መካከል የመጀመሪያው ሌላኛው ማለት ይሄ ነው። ምክንያቱም እዚህ ጋር ተመልከቱ። ሌትስ ዲስከስ አባውት ዘ ፕሮብለም። ዲስከስ የሚለው ቃል ቶክ አባውት እንደማለት ነው። ቶክ አባውት የሚል ትርጉም ነው ያለው። ስለዚህ ሌላ አባውት አያስፈልገንም ማለት ነው።
let's discuss about ሳይሆን let's discuss the problem ማለት እንችላለን። let's discuss the solution ማለት እንችላለን። ስለዚህ discuss የሚል ቃል የምትጠቀሙ ከሆነ about የሚለውን ካንስል አድርጉልኝ፣ አጥፉት። let's discuss the problem, let's discuss the solution በሚል ማውራት ትችላላችሁ። ይሄን common mistake ድጋሚ እንዳትሰሩት በንግግር ሰዓት። ልጅቱ ዶክተር ጋር ተጋብታለች። ያገባችው ባለቤቷ ዶክተር ነው ፕሮፌሽናሊ። ስለዚህ she's married with a doctor ነው የምንለው ወይስ she's married to a doctor? የትኛው ትጠቀማላችሁ? አንዳንዴ እርግጠኛ ነኝ ዊዝ እያላችሁ ስታወሩ እንደነበር እገምታለሁ። she's married with a doctor። ትክክለኛው የእንግሊዘኛ አነጋገር ስርዓት ግን she's married to a doctor ነው የሚሆነው። she's married to a doctor። ካሜራማን የትኛው ትጠቀም ነበር? ዊዝ ነው የምጠቀመው። ነገር ግን common mistake የሚባል ነው። ብዙ ሰዎች እንደዚህ ሲሰሩ እንሰማለን፣ ብዙ ጊዜ ሲናገሩ እንሰማለን። but that's definitely wrong grammatically በስህተት የሚታየው she's married to a doctor የሚለውን መጠቀም ይኖርባቸዋል ማለት ነው። ልጁ ወደ ቤት ተመልሷል። he returned home እንላለን ወይንስ he returned back home? እንደው በአነጋገር ደረጃ ደስ የሚለው returned back የሚለውን ስንናገር ደስ የሚል ይመስላል። ምክንያቱም back ሲል መመለስ የሚለውን ስለሚገልጽ ማለት ነው። ነገር ግን returned back የሚለውን በአንድ ላይ መጠቀም አያስፈልገንም። he returned home ካልን በቂ ነው። return መመለስ ነው አይደለ? ወዴት ነው የምንመለሰው? ቀድሞ ወደ ነበርንበት ነገር። ስለዚህ he returned back home የሚለውን ሳይሆን መጠቀም ያለብን he returned home የሚለውን እንድትጠቀሙ መክራችኋለሁ። he returned home grammatically ትክክለኛ የሆነው አገላለጽ ይሄ ነው። he returned home የሚለውን አረፍተ ነገር ተጠቀሙ። እኔ ስለ ኢትዮጵያ ሀገሬ እንድገልጽላችሁ ከፈለጋችሁ please describe about your country ነው የምትሉኝ ወይንስ please describe your country? የትኛውን ነው? describe መግለጽ የሚለውን ይገልጻል። ኦኬ። ስለዚህ ምን ገልጸው ስለምንድን ነው? ስለሆነ ነገር ነው። about የሚል ቃል በውስጡ አለው describe የሚለው። ምክንያቱም የሆነ ነገር ስንገልጽ የምንገልጸው ነገር ስለሆነ ነገር ነው describe የሚለው ማለት ነው። ስለዚህ I describe, please describe for me ወይም ደግሞ please describe about your country ከምትሉኝ please describe your country ካላችሁ ሀገርህን ግለጽልኝ፣ ያ ማለት ስለ ሀገርህ ስለ ኢትዮጵያ ግለጽልኝ ያለች ነው። describe your country, describe your home city, describe your province, describe your እያላችሁ የምትፈልጉትን ነገር ትገልጻላችሁ። ምክንያቱም describe የሚለው ቃል በውስጡ about ስላለው you don't actually use about የሚለውን መጠቀም አይጠበቅባችሁም ማለት ነው። ይሄኛው ካሜራማን ይሄ ጥያቄ ላንተ ነው። ይሄኛው በጣም ምን ትናለው ታውቃለህ? ኦኬ ይሄኛው ይሻልሃል ስትል ምንድነው የምትጠቀመው? ሁለት አረፍተ ነገሮችን እሰጥሃለሁ። ይሄኛው ይሻልሃል ስትል አሁን ሁለት ነገሮች አሉ። ኦኬ I have a soap here, I have a cake here. cake and soap ሳሙናና ኬክ አለ or ደግሞ bread and cake ዳቦና ኬክ ይዣለሁ። ይሄኛው ይሻልሃል ብላችሁ ስትመርጡ የትኛውም ይሁን ማለት ነው የትኛውን አረፍተ ነገር ትጠቀማላችሁ? ይሄኛው ይሻላል። እናንተ በኮሜንት ሴክሽን ጻፉልኝ። በኋላ ከተሳሳታችሁ አብረን የምናየው ነው የሚሆነው። ይሄኛው ይሻልሃል ስትሉ ማለት ነው የትኛውን ትጠቀማላችሁ? የትኛውን ትጠቀማለህ? ስለዚህ አንተ this one is more better ወይንስ this one is better የትኛውን ትጠቀማለህ? more better። አሁን እዚህ ጋር ተመልከት። more የሚለው በጣም የተሻለ ነው የሚለውን መናገር ስለፈለክ ነው። ነገር ግን better የሚለው good የሚል ቃል አለ አይደል? ጥሩ ማለት ነው። የጉድ adverb ማን ነው? comparative ፎርሙ better ነው። ሱፐርላቲቭ best ነው። ካሜራማን ስክሪን ላይ ይጽፍላችኋል። better best። በጣም አሪፍ። እዚህ ጋር አሁን ተመልከቱ። ኮምፓራቲቭ ቤተር ከሆነ ሌላ more የሚል ቃል አያስፈልገንም ማለት ነው። this one is more better የሚል አያስፈልገንም። this one is better የሚለው ትክክል ነው። this one is better የሚለው እንጠቀማለን ማለት ነው። I don't know የትኛው እንደጻፋችሁ እናንተ በኋላ ቴክስቱን አይላችኋለሁ። ካሜራማን ግን ኤክስ ገብቶታል ማለት ነው። ኦኬ ወደ ትምህርት ቤት አልሄድኩም ለማለት I didn't went to school ነው የምትጠቀሙት ወይንስ I didn't go to school የትኛውን ትጠቀማላችሁ? I didn't went to school ወይንስ I didn't go to school? እዚህ ጋር እንደምትመለከቱት የፓስት ቴንስ ማተር ነው። ብዙ ጊዜ ፓስት ቴንስ አረፍተ ነገር ስትሰሩ በአንድ ሰንተንስ ዳብል ፓስት ቴንስ ማድረግ አይመከርም። አንድ የኃላፊ ጊዜ ገላጭ ካለ በዛ ብቻ መጠቀም ያስፈልጋል። ስለዚህ I didn't የሚለው አልሄድኩም ነው፣ አላደረኩትም መሆኑን ይገልጻል። ኔጌቲቭ ነው። ስለዚህ I didn't ብዬ የዱ ፓስት ቴንስ did ስለሆነ I don't ሳይሆን I didn't ብያለሁ ያለፈ ስለሆነ። ስለዚህ I didn't go to school የሚለው መጠቀም ይኖርብኛል።
ዌንት ብዬ የጎ ፓስት ቴንስ ዌንት ስለሆነ ዌንት መጠቀም አልችልም። ምክንያቱም ዲድንት ብያለሁ፣ እዚህ ጋር ደግሞ ዌንት መጠቀም አልችልም። ሶ አይ ዲድንት ጎ ቱ ስኩል፣ ወደ ትምህርት ቤት አልሄድኩም ብዬ መጠቀም እችላለሁ ማለት ነው። እስኪ ጀማሪ ከሆናችሁ ምናልባት ጀማሪዎች ነን ብላችሁ ካሰባችሁ አድቫንስድ ኢንተርሚዲየት ለርነርስ ጠብቁኝ አንዴ። ጀማሪ ከሆናችሁ ብቻ ለጀማሪዎች ይቺም ጥያቄ ልጠይቃል። let me try to test your performance አቅማችሁን ቴስት ላድርገው። ቴስት ስል ደግሞ ሁለት አይነት ቴስቶች አሉ፣ TEST እና TAST። ሁለቱን ተመልከቷቸው፣ TEST TAST። ሁለቱ ቃላት አንደኛው ፈተና ማለት ነው TEST፣ ሁለተኛው ቴስት TAST መቅመስ የሚለውን ወይም ደግሞ ቃና የሚለውን ይገልጽልናል ማለት ነው። እኔ ቴስት ነው ያልኳችሁ TEST። ሶ ቴስት ላድርጋችሁ። I am agree ነው የምትሉ ወይንስ ደግሞ I agree ብላችሁ ነው የምትጠቀሙ? አንዳንድ ጀማሪዎች ምን አልከኝ እስኪ ድገሙ። እሺ I am agree ተስማምቻለሁ ለማለት አይደለም። የትኛውን ነው የምትጠቀሙ ካሜራማን? I agree። ምክንያቱም I am ካላችሁ ጀማሪዎች I am ማለት እኔ ነኝ ማለት ነው። ስለዚህ የሆናችሁትን ነገር ነው የምትናገሩ። I am ካልክ የሆንከውን ነገር ነው የምናገር። ለጀማሪው ላንተ ብቻ ነው ይሄን የምነግርህ። ስለዚህ I agree ነው የሚባለው፣ እስማማለሁ። I agree with you፣ I am agree with you አንልም። በፍጹም ይሄን አንጠቀም። እንግሊዘኛ ቋንቋ ላይ ጎበዝ ነኝ ለማለት እንግሊዘኛ ቋንቋ ላይ ጎበዝ ነኝ ትላላችሁ አይደል? ስለዚህ good የሚለውን ቃል እንጠቀማለን። good ይሄው ቃሉ good የሚለውን ቃል ስንጠቀም በጣም ጎበዝ ማለት ጎበዝ የሚለውን ለመግለጽ እንጠቀምበታለን። ስለዚህ I'm good in English ነው ወይንስ I'm good at English የትኛውን ትጠቀማላችሁ? ብዙ ሰዎች I'm good in English ሲሉ ሰማለሁ። I'm good in English ትክክለኛ አገላለጹ ግን I'm good at English። ስለዚህ good ካለ good የሆናችሁበትን ነገር ስትገልጹ at ብላችሁ ታመጣላችሁ። I'm good at English የሚለው ይመጣል እዚህ ጋር ማለት ነው። ነገር ግን በተቃራኒም ደግሞ ጥሩ ያልሆናችሁበት ነገር ካላችሁ I'm bad at የሚለው እንጠቀማለን። I am bad at English እንግሊዘኛ ላይ ጥሩ አይደለም። I'm bad at English። So good and bad የሚሉ ሁለት ቃላቶች ከመጡ at የሚለውን preposition ይዘው ይሄዳሉ ማለት ነው። at የሚለውን preposition እንጠቀማለን። good at bad at። So what you going to say? I'm good at English ብላችሁ መጠቀም ትችላላችሁ ማለት ነው። እስኪ አንድ ቃል ልስጣችሁ። prefer የሚል ቃል ነው። prefer ስክሪኑ ጋር ተመልከቱት። prefer 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 መምረጥ ማለት ነው። እሺ ቡናና ሻይ እዚህ ጋር ተቀምጦላችኋል። you got a coffee, cup of coffee here and a cup of tea here። አንድ ሲኒ ቡና አንድ ሲኒ ሻይ እኔ ይዣለሁ። so which one do you prefer? የትኛውን prefer ታደርጋላችሁ? ከሻዩ ይልቅ ቡናውን እመርጣለሁ፣ ከቡናው ይልቅ ሻዩን እመርጣለሁ ስትሉ እንዴት ነው የምትገልጹልኝ? ስለዚህ I prefer coffee than tea ነው የምትሉት ወይንስ I prefer coffee to tea የትኛውን ትጠቀማላችሁ? በዘልማዳዊ እንግሊዘኛ አገላለጽ ከሆነ ያው መምረጥ ስለሆነ ዛን የሚለውን ነው የምንጠቀመው። ነገር ግን በአንዳንድ ኮንቴክስቶች የንግግር ኮንቴክስቶች to ነው የሚመጣው። ስለዚህ እዚህ ጋር prefer ካለ መምረጥ to ነው። I prefer coffee to tea ማለት እንችላለን። I prefer coffee to tea ከሻይ ይልቅ ቡና መርጣለሁ እያልኩ እየገለጽኩ ነው ማለት ነው። I prefer ይህን ነገር በደንብ ማወቅ ይጠበቅባቸዋል። ብዙ ጊዜ ደግሞ ንግግር ስታደርጉ በሁኔታው ይወሰናል። እንግዲህ ሁኔታው ይወስነዋል፣ እንደ ሁኔታው ነው ምናምን ትላላችሁ። ይህን ስትጠቀሙ it depends of the situation ነው የምትሉት ወይንስ it depends on the situation? ሁለቱንም እሰማለሁ። it depends of the situation, it depends on the situation። ትክክለኛው አገላለጽ it depends on ነው፣ የሚወሰነው በሁኔታው ነው። on በእንትኑ ማለት ነው አይደለም፣ እንትኑ ነው የሚወስን። ስለዚህ on the situation, it depends on the situation ብላችሁ እንድትጠቀሙ ፈልጋለሁ። ጨረሻው ጠብቀኝ ትላላችሁ አይደል? ብዙ ጊዜ ጠብቀኝ፣ እስኪ አንዴ ቆይ ምናምን ትላላችሁ አይደል? ኦኬ እሺ፣ ዛሬ እንግዲህ የተወሰነ ልሰጣችሁ የፈለኩት የነበረው በማስተካከል ደረጃ common errors ምንላቸው common mistakes የሆኑ አገላለጾችን እነሱ እንድታስተካክሉልኝ ስለፈለኩ ለዛሬ በዚህ ክላስ ይሄን ይዤላችሁ መጥቼ ነበር። I hope በጣም ጥሩ እንዳገኛችሁ ተስፋ አደርጋለሁ። በሌላ ክላስ እንገናኛለን። ሁሌም እንዳትረሱ አርብ ማታ ከምሽቱ 3 ሰዓት እስከ 4 ሰዓት ተኩል በላይቭ በዚሁ ቻናል በዩቲዩብ ቻናል ትምህርት ማስተማር ተጀምሯል። ክፍል 1 ትምህርት አስተምራለሁ። ክፍል 2 ይቀጥላል። አብራችሁ ከኛ ጋር እንድትማሩ እንመክራለን። በማንኛውም የቲክቶክ አካውንታችን ደግሞ Simple English with Gare 1 እና Simple English with Gare 2 ቻናል አለን። እዛ ላይ ጆይን ማድረግ ትችላላችሁ for the live streaming. Thank you so much. See you then. Bye bye.